አንዲትን ሴት ወደድካት፣ ቀረብካት፣ ልብ እስኪጠፋ በፍርሃት እየተንቀጠቀጥክ የምትችለውን ሁሉ አደረግ። ለጓደኞች ስለሷ ታወራለህ፣ ቴክስት ስታደርግልህ ስልኩን ለማንሳት እጅ ይፈጥናል። እሷን ለማስደሰት የማትሆነው ነገር የለም። ነገር ግን ነገሮች አንተ እንደጠበቅካቸው አይሄዱም። ይባስ ብሎ አንተን እንደ አፍቃሪ ወንድ ሳይሆን እንደ ወንድም ወይም ደግሞ እንደ አሪፍ ጓደኛ ብቻ ታያለች፣ ወይም ደግሞ በከፋ ሁኔታ ንቃት ትተውሃለች። ለምን? ምን ስለጎደለህ ነው? ገንዘብ ስለሌለህ ወይስ መልክህ አላምር ስላላት? መልሱ አይደለም ነው። ዛሬ የምንነጋገረው 90% የሚሆኑ ወንዶች በተለይም አሁን ባለንበት ጊዜ የሚሰሩትንና ሴቶች ሳያውቁት በደመነፍስ እንዲርቋቸው የሚያደርገውን አንድ ትልቅ ስህተት ነው። ይህ ስህተት አንተ እንደምታስበው መፍራት ወይም ደግሞ አለባበስ አይደለም። ይህ ስህተት በጭንቅላት ውስጥ የተቀረጸ ሴት ልጅን ስታይ የምታደርገው የስነ ልቦና ጨዋታ ነው። ዛሬ የምነግርህን ሚስጥር ከተረዳህ ግንኙነቶችህ ብቻ ሳይሆን ሰዎች ላንተ ያላቸው ክብር ሙሉ በሙሉ ይቀየራል። እስከ ቪዲዮ መጨረሻ አብረኸኝ ከቆየህ ይህንን ስህተት እንዴት ማረም እንዳለብህ ሳይንሳዊና በተግባር የተፈተነ መፍትሄ እሰጥሃለሁ። ይህን ስህተት በሳይንሳዊ ስሙ ኤክሰሲቭ ቫሊዴሽን ሲኪንግ ወይም ደግሞ ከመጠን በላይ ማረጋገጫን መፈለግ እንለዋለን። እስኪ ወደ ኋላ እንመለስና በባህላችን ወይም ደግሞ በዕለት ተዕለት ህይወታችን የምናየውን አንድ ነገር እናንሳ። አንድ ወንድ አንዲትን ሴት ሲቀርብ አእምሮ የሚነግረው ነገር ምንድን ነው? እሷን ማስደሰት አለብኝ፣ እሷ እንድትወደኝ የሆነ ነገር ማድረግ አለብኝ የሚል ነው። ልክ አንድ ተማሪ ፈተና ሲቀመጥ መምህሩ ጥሩ ውጤት እንዲሰጠው እንደሚጠብቅ አይነት ስሜት ነው። ነገር ግን ችግሩ እዚህ ጋር ነው። በስነ ልቦና ጥናት መሰረት ሴቶች በተፈጥሮ የሚፈልጉት የሚከተላቸውን ወንድ ሳይሆን የሚመራቸውን ወይም ደግሞ ራሱን የቻለ ወንድ ነው። አንተ እሷን ለማስደሰት ብለህ ከራስ ባህሪ ወጥተህ እሷ የምትለውን ሁሉ እሺ ስትል የምትወደውን ሁሉ ስትወድና ሳቅ በማያስፈልገው ቦታ ሁሉ ፈገግታ ስታሳይ ምን እያልካት እንደሆነ ታውቃለህ? እባክሽን ውደጂኝ፣ እኔ ላንቺ ብቁ አይደለሁም፣ ስለዚህ እባክሽ ተቀበይኝ እያልካት ነው። ይህንን በደንብ ላብራራለህ። ለምሳሌ የሆነ ካፌ ውስጥ ተቀጣጥራችሁ ተገናኛችሁ እንበል። ገና ከመቀመጣችሁ ምን ልዘዝልሽ፣ ምን ትፈልጊያለሽ፣ ይህን ትወጃለሽ፣ እዛ ጋር ያለው እኮ አይመችም እያልክ ከመጠን በላይ ስትጨነቅ አንተ ለሷ ክብር እየሰጠ ይመስላል። እሷ ግን በደመ ነፍስ የምታነበው ሌላ ነው። እሷ የምታየው በራሱ የማይተማመን የሷን ፍቃድ ለማግኘት የሚጓጓና ምናልባትም ሌላ አማራጭ የሌለውን ወንድ ነው። ዶክተር ሮበርት ግሎበር ኖ ሞር ሚስተር ናይስ ጋይ በሚለው መጽሐፋቸው ላይ ይህንን ኮቨርት ኮንትራክት ወይም ደግሞ ድብቅ ውል ይሉታል። ወንዶች ለሷ ጥሩ ከሆንኩኝ እሷም ትወደኛለች ብለው ያስባሉ። ግን ዓለም እንደዛ አትሰራም። ሴቶች ወደ ወንድ የሚሳቡት በሱ ጥሩነት ብቻ ሳይሆን በሱ ጥንካሬና ማንነት ነው። ሁሌም እሺ የሚል የራሱ አቋም የሌለውና ሁልጊዜ እሷን ለማስደሰት የሚሮጥ ወንድ ለሴት ልጅ አሰልቺና መጠባበቂያ እንጂ አጓጊ ወንድ አይደለም። ይህ ሳይንስ ነው፣ ጥላቻ አይደለም። አሁን ትንሽ ወደ ጥልቅ ሳይንሱ እንግባ። በኢኮኖሚክስ እና በስነ ልቦና ህግ the scarcity principle ወይም ደግሞ የጥረት መርህ የሚባል ህግ አለ። ሰዎች በቀላሉ የማይገኝን ነገር ዋጋ ይሰጡታል፣ በየቦታው የተዝረከረከን ነገር ደግሞ ይንቁታል። አንተ ለሴት ልጅ በጠራች ሰዓት የምትገኝ፣ ሜሴጅ በላከች በሰከንድ ውስጥ የምትመልስ፣ ምንም ቢዚ ብትሆን ስራህን ትተህ የምትሮጥ ከሆነ አንተ ለራስህ ያለው ዋጋ ምንድን ነው? ዋጋ ምንም ነው ማለት ነው። ራስህን እንደ ነፃ የማስታወቂያ ዕቃ እያቀረብክ ነው። እስኪ አስበው፣ መንገድ ላይ ስትሄድ አንድን ሰው በነፃ ብሮሸር ወይም ደግሞ ማስቲካ ሊሰጥህ ቢሞክር እጅህን ትሰበስባለህ አይደል? ለምን? ምክንያቱም ዋጋ እንደሌለው ስለምታውቅ። ነገር ግን አንድን ነገር ለማግኘት ወረፋ መጠበቅ፣ ዋጋ መክፈል ወይም ደግሞ መልፋት ካለብህ ያ ነገር ላንተ ትልቅ ዋጋ እንዳለው ታስባለህ። ከዚህ ጋር በተያያዘ አንድ ብዙም ያልተለመደ ምሳሌ ልስጥ። ብዙ ጊዜ በሃይማኖታዊ ቦታዎች ወይም ደግሞ በሰርግ ቤቶች አካባቢ የሚፈጠር ነገር አለ። ወንዱ ሴቷን ለማናገር ሲፈልግ ከመጠን በላይ ትህትናና አክብሮት ያሳያል። ይሄ በራሱ ምንም ችግር የለውም። ነገር ግን ችግሩ የሚመጣው የራሱን ሕይወት፣ የራሱን ጊዜና የራሱን ክብር መስዋዕት ሲያደርግ ነው። ለምሳሌ አንዲት ልጅ የሆነ የእርዳታ ስራ ላይ እንድትሳተፍ ጠይቃህ አንተ የራስህ ወሳኝ ስራ እያለ ችግር የለውም አንቺ ካልሽ እመጣለሁ ብለህ ስትሄድ በምንም ተአምር የጀግንነት ስሜት እንዳይሰማህ። ይህ ድርጊትህ ለሷ የሚነግራት ነገር ቢኖር ይሄ ሰውዬ ከኔ የሚበልጥ ዓላማ ወይም ደግሞ ስራ የለውም የሚል ነው። አንድ ጥናት እንደሚያሳየው ከሆነ ሰዎች በግንኙነት ውስጥ አንሰርቴኒቲ ወይም ደግሞ እርግጠኛ አለመሆን ሲኖር የበለጠ ይሳባሉ። አንተ 100% በእጇ መዳፍ ውስጥ እንዳለህ ስታውቅ የጨዋታው ደስታ ያበቃል። ሴቶች ሚስጥር ይወዳሉ። ዛሬ አይመቸኝም፣ ፕሮግራም አለብኝ የምትል ወንድ ከሆንክ
ምን አይነት ፕሮግራም ይኖረው ይሆን የሚል ጉጉትን በሴቷ ዘንድ ትፈጥራለህ። ሁሌም እሺ የት እንገናኝ የሚል ወንድ ከሆንክ ግን እንደ ክፍት መጽሐፍ ነህ ማለት ነው። እናም ወንድሜ ማንም ሰው የተነበበን መጽሐፍ መልሶ ገልጦ አያየው። ወደ ሀገራችን ተጨባጭ ሁኔታ እንምጣ። ኢትዮጵያ ውስጥ ያለ አንድ የተለመደ ግን በጣም አደገኛ ልማድ አለ። በተለይ ደግሞ አዲስ አበባና በተለያዩ ከተሞች ላይ ወንዱ ሴቷን ለማስደመም ብሎ ገና ከመጀመሪያው ቀን የሌለውን አውጥቶ ምርጥ ቦታ ወስዶ እሱ የማይበላውን አዞ እኔ ከፍላለሁ ብሎ ሂሳብ ለመክፈል ሲጋጋጥ ይታያል። እዚህ ጋር አንድ ነገር መረዳት አለብህ። ሴት ልጅን መጋበዝ ጨዋነት ነው። ነገር ግን ችግሩ ከመጠን በላይ መዋለ ንዋይ ማፍሰስ ወይም ገንዘብ ማፍሰስ ላይ ነው። ገና በደንብ ሳትተዋወቁ ገና አንተን እንደምትፈልግ ሳታረጋግጥ እንደ ንግስት የምትንከባከባት ከሆነ አንተ እያደረክ ያለኸው ፍቅርን መግዛት ነው። ይህ ደግሞ የንግድ ልውውጥ አይነት እንጂ መሳሳብን አይፈጥርም። አንድ ምሳሌ ልስጥህ። ታክሲ ውስጥ ወይም ደግሞ ባጃጅ ውስጥ ተቀምጠሃል እንበል። አንዲት አሪፍ ቆንጆ ልጅ ገባች። 90% ወንዶች ምን ያደርጋሉ? ወይ አይን አይኗን እያዩ ያስፈራሯታል፣ ወይ ደግሞ ሂሳብ ሊከፍሉላት ይሞክራሉ። ይህ ተስፋ መቁረጥ ነው። በራስ የሚተማመን አራዳ ወንድ ግን ገብታ እስክትቀመጥ ድረስ ዞር ብሎም ላያያት ይችላል። የራሱን ጉዳይ ያከናውናል። ስልኩን ያያል ወይም ደግሞ በመስኮት ውጭ ያለውን እይታ ያደንቃል። ለምን? ምክንያቱም የእሷ መኖር እሱን አይረብሸውም ወይም አያሸብረውም። ከዚያ በኋላ ግን ንግግር ሲጀምር እንደ እኩል ሰው እንጂ እንደ ንግስትና አገልጋይ አይደለም። እባክሽ ስልክሽን ስጪኝ አይልም። ይልቁንም ጨዋታ ፈጥሮ አስቂ ነገር አንስቶ እሷ ራሷ ቆይ ስልክ እንለዋወጥ ወደምትልበት ደረጃ ወይም ደግሞ በራስ በመተማመን ቁጥሬ ልስጥሽ ደዊና እዛ ቦታ እንሂድ ወደሚልበት ደረጃ ይደርሳል። ልዩነቱ እዚህ ጋር ነው። አንዱ እባክሽ ተቀበይኝ ይላል፣ ሌላኛው ደግሞ እኔ አሪፍ ሰው ነኝ አንቺም አሪፍ ከሆንሽ አብረን ጊዜ እናሳልፍ የሚል አቋም አለው። ሴቶች የሚፈልጉት ይህንን ሁለተኛውን ወንድ ነው። ታዲያ መፍትሄው ምንድነው? አኩርፎ መቀመጥ ወይስ ሴቶችን መጥላት? በጭራሽ አይደለም። መፍትሄው የአስተሳሰብ ለውጥ ነው። ይህንን አስተሳሰብ the prize frame ወይም ደግሞ ሽልማቱ እኔ ነኝ የሚል አስተሳሰብ እንለዋለን። ይህ ማለት እብሪተኛ ሁን ማለት አይደለም። ነገር ግን አንዲትን ሴት ስትቀርብ እሷ እኔን ትወደኝ ይሆን ከማለት ይልቅ ቆይ እሷ ለኔ ትመጥናለች ወይ፣ ከውበቷ በስተጀርባ ምን አይነት ባህሪ ያላት ብለህ ራስን መጠየቅ ነው። ይህ ትንሽ ለውጥ አጠቃላይ የሰውነት እንቅስቃሴህን፣ አነጋገርህንና በራስ መተማመንህን ይቀይረዋል። እናም እነዚህን 3 ወሳኝ ነገሮች ዛሬውኑ ጀምር። አንደኛ፣ ሁሌም አትመች። ሴት ልጅ የምትናገረው ነገር ካልተመቸህ ወይም ደግሞ የምታሳየው ባህሪን ካልወደድከው በግልጽና በጨዋነት ተናገር። አትፍራ። ይሄ ባህሪሽ ደስ አይልም ብሎ የሚናገር ወንድ ዝም ብሎ ከሚታገስ ወንድ ይልቅ 100 እጥፍ ይከበራል። ሁለተኛ፣ የራስህ ዓለም ይኑርህ። ሴት ልጅ የህይወትህ ማዕከል ሳትሆን የህይወትህ ጓደኛ ናት። ስራህ፣ ዓላማህና ጓደኞችህ ላይ የምታጠፋው ጊዜ ይኑርህ። አንተን ለማግኘት ፕሮግራም ማስያዝ እንዳለባት ይግባት። ሶስተኛ፣ እንደ ህፃን ልጅ አትንከባከባት። እሷም እንዳንተ ሰው ናት። ሰው የሚያደርገውን ነገር ሁሉ ታደርጋለች። እንደ ሰማይ መላእክት አድርገህ መመልከትህን አቁምና እንደ መደበኛ ሰው አውራት። ቀልድባት፣ ተከራከራት። ይሄ ነው እውነተኛ መስተጋብር። ወንድሜ ዋናው ቁም ነገር ይሄ ነው። ሴቶች የሚፈልጉት አንተ ራስህን ፈልገህ ያገኘኸውን ማንነትን ነው። ራስን አሳልፈህ የሰጠህ ዕለት መሳቂያ ትሆናለህ። ዋጋህን ያወቅከው ዕለት ግን ዓለም ሴቷን ጨምሮ ዋጋ ይሰጥሃል። ምርጫ አንተ ነው። የዛሬ ቪዲዮ ይህን ይመስል ነበር። ይህ ቪዲዮ አዲስ እይታ እንደሰጠ ተስፋ አድርጋለሁ። ያለህን ሐሳብና አስተያየት በኮሜንት ላይ አሳውቀኝ። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ ካላደረግ ሰብስክራይብ በማድረግ የቤተሰባችን አባል ሁን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።